ይላል። የኢትዮጵያ ሕዝብ እንዴት ተሆን ይሆን? አሁን ወደ ግዝቱ ልውሰድህ። ማን ገዘተው ትለኝ ይሆን? በመጀመሪያ አባ ሰላማ ከሳቴ ብርሃን፣ ድርሳነ አርባዕቱ እንስሳ፣ እንደገና ድርሳነ መባጽዮን እስከ ሲጋራው ድረስ ስለ ሲጋራው ለየት አድርጎ የሚናገረው እሳት ጭሮ የሰጠ የሰባት ቀፎ ንብ ያህል ንብ እንኳን አይመሰልም። እንዳው ይህን በሜዳ የተከመረውን ዝንብ ያህል እንደገና ደግሞ ያበቀለ የተከለ ልበልህ ወገኔ ሆይ በተራራ ወይም በአንድ ፈርስ ላይ የተከመረውን ይላል። አጋንንት ያድራሉ ማለት ነው። እንግዲህ ነጋዴው እንዳትቀየመኝ፣ የሲሆን ነጋዴ ብዙ ነው፣ የጽርቅም ነጋዴ በትንሹ ነው። ልመልስልህ ማን ገዘተ እንዳትለኝ። ደግሞ ይህንን ሁሉ ስጠቅስልህ አዋልድ ነው የሚሉ አሉ። አመሰግናለሁ። ሰሎሞን ለአዋልድ መጻሕፍት ቁጥር የላቸውም ብለዋል መሰለኝ። የሰማይ ከዋክብትን ማን ይቆጥራል የምድርን አሸዋ ማን ይሰፍራል ሲል ነው እንጂ እንዲያው ከወንጌልና ከብሉይ እንዲያው ገንጥሎ ጣለ ሲሉ ነው ይሁን እንዲያረጉ ሀገር የሚያቃጥሉ ሁሉም ይበላል የሚሉ አሉ። ታዲያ ሁሉም ይበላ ከሆነ ምን አለ መጀመሪያ እነሱ ቀምሰው ያሳዩ፣ ቀጥሎ ደግሞ አህያውም ቢበሉ ሌላ ነገር ከሚቀምሱ አህያም የበለጠ ብዙ አለ። የኢትዮጵያ ሕዝብ ግን የተቀደሰ ነበር የሚበላው። ምን ይደረጋል ነው መመለሻው። ወገኔ ሆይ ከእናንተ አገሌ የበለጠ የለም እያልክ ከምትነጠነጥ ከምትለጠለጥ ከምትቀልጥ ይችን ሰምተህ ነፍስህን ለውጥ። እድሜ ልክህን አትርመጥመጥ። እዚህኛው ያለው ምድጃ ቀላል ነው፣ ገሃነም ያለው ምድጃ ነው እኔን ያሳሰበኝ ልበልህ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ደግሞ ወደ ሌላው መሄድ ነው። ለምን አንድ ብቻ አይበቃህም? መጽሐፉ የለም ይላሉ ሰዎቹ። የሌሉ እነሱ ልብ ጠፋ እንጂ መቼ መጽሐፉን ግሩም ነው። እኔ የምለው መምህር ገሌ ያውቃሉ ገሌ ያውቃሉ እያላችሁ ሰውን ትጠቅሳላችሁ። ውቅያኖስን ያደረቀው የአምላክን ቃል የዘለቀው ማን ነው? በጫፉ ላይ ደርሶ የተመለሰ ሁሉ እንዲያው ያውቃል ይባላል። የሰው ልጅ ካወቀ ሞቱን አያውቅም። የሰው ልጅ ካወቀ ከዚህ ሁሉ አይጠነቀቅም። የሰው ልጅ ካወቀ ከንቱነትን አይረዳም። ሲገለጽላችሁ ተመስገን በሉ፣ ሲረቅባችሁ እጹብ ድንቅ በሉ። ምስጢር ስትመረምሩ ብዙ አታስቡ፣ ምነና ስትመኙ ሰው አትሰብስቡ የሚለውንም ሳያስተጋቡ እናንተን ሲሆን ለመክተት ምንም የለበት የሚሉት ነገ የት እንደሚገቡ እንጃ። ይህንን ሲሰሙ እንዴት እንደሚሉ እናንተ አዳምጧቸው። መቼም አዋጅ አዋጅ የዲያብሎስ የሕይወት ልጅ ተብለው እስከ ተያዙ ድረስ እነሱንም ያዟቸው። ጥምጥም የሚፈራ አይደለም ሰይጣን። የኢትዮጵያ አንድ ነገር ልንገርህ፣ ዓለም ትዞራለች። አንድ ሰው ከዝንጀሮ ነው የተፈጠረው። ሁለት የሰው ጨጓራ አለው። ሶስት ይህን ሁሉ የሚቃትተው ትምህርት ፍጥረትን የሚያጠፋ ሙያ በተለያዩ ሰዎች ላይ አድሮ እንዲያው ሳላመሰግንም አላልፈው ዶክተሮቹ፣ ፕሮፌሰሮቹ፣ ነርሶቹ ይህንን ነገር እንዲያው አውግዘናል ባይሉም ሳይከለክሉ አያልፉም። የቤተ ክርስቲያን ባላደራዎች ግን ህዝቡንም አቃጥለው እነሱም ነደው መስዋዕተ ዲያብሎስንና መስዋዕተ እግዚአብሔርን አንድ አድርገው ቁመን ገዋልነ፣ ተነስተን ሄድነ፣ መጽሐፍ አሰማነ፣ ጉባኤ ዘረጋነ ይላሉ። ወገኔ ከዚህ ላይ እንዳትበላ መጀመሪያ ቆሮንቶስ ምዕራፍ 10 ላይ ያለውን ብትመለከተው ለይቶ ያኑሮልሃል። የአጋንንትን ጽዋና የእግዚአብሔርን ጽዋ አንድ አድርጋችሁ ልትጠጡ አትችሉም ይልልሃል። ዘቅልና ደግሞ ሁሉ ተፈቅዶልኛል አለና ሁሉም የሚያንጸኝ አይደለም አለ። ከንቱነቱን ሲረዳ ሁሉ ተፈቅዶልኛል አለ። ስጋውን ሲያስረዳ ሁሉም አልተፈቀደልኝም አለ፣ ለነፍሱ እንዳይጎዳ። ይሄ ነው ቃሉ። እንረዳ። ደሞስ መሬት ከዕፀ ማን ነው ከዕፀ በለስ በስተቀር የተረገመ የለም ይሏቸዋል። አመሰግናለሁ። ታዲያ እሾህ መቼ ተተከለ? አሜከላ መቼ በቀለ? መርዝስ መቼ ተዘራ? እንዲያው ለመሆኑ አባቶቻችንስ እንዲያው
ለክፉም ያቆያቸው። ክፉ ከሌለ በጎ የለም፣ ጠማማ ከሌለ ቀና የለም፣ ተጠራጣሪ ከሌለ አማኝ የለም፣ ብርሃንም ጨለማም ከሌለ ብርሃን የለም፣ ክደትም ከሌለ እምነት አይፈለግም። ያዝልኝ አትጥላ፣ ሁሉንም ያነቃሃል። እንግዲያ በጉባኤማ እንጠያየቅ ነበር ማን ሲቀርብና ሲጠያየቅ። በዚህም አትጨነቅ የኢትዮጵያን። አንድ ነገር እነግርሃለሁ፣ በዘመኑ ደግሞ የተጠራቀሙ አሉ። እነሱም በደብተራቸው ለቅልቀው ይጠጣል ብለዋል። ጀግኖች ናቸው። እነሱ ስለ መጻሕፍት ማን አገባቸው? ያን ገንዘባቸውን ይሰብስቡ፣ ሱቃቸውን ያድልቡ፣ ቤተ ክርስቲያንን ያንገብግቡ፣ የሀብታም ኪስ ይመንጥፉ፣ ለጊዜው ይዝረፉ፣ ቀኑ ሲደርስ ይጥፉ። ከዚህ ውጭ ደግሞ ስለ መጽሐፍ ምን አገባቸው? ያላደጉበትን ሎቱ ስብሐት። ማን ያርዳ የቀበረ? ማን ይናገር የነበረ? ሎቱ ስብሐት። አሁንም ዛሬማ የቀበረም የለ ሁሉም ያረዳ ነው፣ የነበረም የለ ሁሉም ያወራ ነው። መጨረሻው የወሬው ፍሬ ግን ምንድነው? ነፋስ ዘርቶ ትቢያ ማምረት ነው። ዘሩ ነፋሰ ዋረሩ አውሎ አይቢ በቃ ነው ጊዜው። እንዴት አድርጌ ተረጉመው ነበር ልመልስልህ ለኢትዮጵያ ሕዝብ። እና ከዚህ በመቀጠል ንጽሕፍን ከዜና ሕማማቲው አማዝው አይሁድ በቀራንዮ አውድ እንዘይት ላይ አንስቲያሆሙ ሴቶቹ እያለቀሱ እየወደቁ እየተነሱ ወይን ዘይበሉ ቆይጽ ላይ ጸጌት ወይ ጸኩስራ ኮረወርሶ በአክሊለ ሶክ ጫቱን እየሸመጠጡ እያላመጡ ቡናውን ፍሬውን እያላመጡ ክርስቶስን ሰቅለው ሲጨርሱ አንዲት ነገር ቀረቻቸው። ያቺ ምንድን ነበረች? ንጉሥ ነውና ሳናነግሰው ብለው የሾህ አክሊል ሰሩለት ነው። ዛሬም ቡና ይጠጣል፣ ጫት ይበላል፣ ሲጋራ ይጤሳል የሚሉ ጀግኖች ቢኖሩ ክርስቶስ ሲሰቀል ድንጋይ ከወረወሩት ተርፈው የቀሩ። ይሁንና ጸላእተ እግዚአብሔር ይበክዩ ወከናፍርሆሙ